ሰላም ሰላም ቤተሰቦች እንዴት ናቸው? ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ በዋነኝነት የሳምሰንግ ስልክ ተጠቃሚ ለሆናችሁት ነው ማለት ነው። እንዴት ሴቲንጋችን ላይ ገብተን በማስተካከል ብዙ ነገሮችን መጠቀም እንደምንችል ነው። እሺ እንገባለን ወደ ሴቲንጋችን ማለት ነው። እቺን አንዴ ወደ ታች ዝቅ እናደርግና እዚህ ላይ ሴቲንግ ምልክት አለች አይደለ? ሁሉም የሳምሰንግ ስልክ ላይ ወይም ደግሞ ሌላ ስልክ ላይም ሊኖር ይችላል። እሷን አንዴ ነክተን እንገባለን ወይም ደግሞ አፕሊኬሽኑን ነክተን እንገባለን ማለት ነው። መልካም በዚህ መልኩ ገብተናል ማለት ነው። እሺ የመጀመሪያ የምናየው እንግዲህ ዲስፕሌይ ላይ ገብተን ስክሪን ታይም አውት የሚባለውን ሴቲንግ ነው ማለት ነው። እሺ ዲስፕሌይ ያለ እዚህ ጋር እሷ ላይ እንገባለን። በመቀጠል ወደ ላይ ከፍ በምናደርግበት ሰዓት እዚህ ጋር ስክሪን ታይም አውት የሚል አለ። አንዴ ክሊክ አድርገውና እዚህ ጋር ከ15 ሰከንድ እስከ 30 ደቂቃ ድረስ ተቀምጧል። ጥቅሙ ምንድነው ካላችሁ ስልካችን ልክ ቁጭ አድርገነው ሳንጠቀም ራሱ አውቶማቲካሊ በስንት ደቂቃ ወይም በስንት ሰከንድ ይዝጋልን ብለን እዚህ ጋር ትዕዛዝ የምንሰጥበት ሴቲንግ ነው ማለት ነው። ለምሳሌ እዚህ ጋር እኔ 30 ሰከንድ ነው አይደል? ስልኩን ሳልጠቀም ቁጭ ካረኩት ከ30 ሰከንድ በኋላ ራሱ ይዘጋል ማለት ነው። 30 ሰከንድ ሲሞላው እዚህ ጋር ደግሞ 5 ደቂቃ ካረኩት ስልኩን ቁጭ አድርጌው 5 ደቂቃ ሙሉ አይቆልፍብኝም። ልክ 5 ደቂቃ ሲሞላው ይቆልፍብኛል ማለት ነው። 31 ደቂቃ እንደዚሁ በተመሳሳይ ማለት ነው። ይሄ ለምንድን ነው የሚጠቅመን? አንዳንዴ 10 ሳይቆልፍብን መጠቀም ከፈለግን እዚህ ጋር 30 ደቂቃ ማድረግ እንችላለን። 10 ደቂቃ 5 ደቂቃ እያልን እስከ 15 ሰከንድ ድረስ አለው ማለት ነው። ግን ኖርማሊ የምንጠቀም ከሆነ 30 ሰከንድ ነው የሚመከረው ማለት ነው። እሺ የመጀመሪያው ሴቲንግ ይሄ ነው። እንወጣለን ባክ አድርገን። ሁለተኛው ሴቲንግ ደግሞ ወደ ታች ዝቅ በምናደርግበት ሰዓት እዚህ ጋር ናቪጌሽን ባር የሚል አለ አይደለም? እሱ ላይ ክሊክ አድርገን እንገባለን። ይሄ ምንድነው ጥቅሙ መሰላችሁ? እዚህ ጋር ያሉትን በተኖች መቀያየር ከፈለግን መቀያየር እንችላለን ማለት ነው። ለምሳሌ እዚህ ጋር በተን ኦርደር የሚል አለ። እንደምታዩት እዚህ ጋር መጀመሪያ ይሄ ሚኒማይዝ አለ፣ ከዛ መውጫ አለ እዚህ ጋር ራኦ ምልክት፣ እዚህ ጋር ደግሞ ባክ ማድረጊያ ነው አይደል? እዚህ ጋር እንዳለው ማለት ነው። አሁን ለምሳሌ መቀየር ከፈለኩኝ ይሄን እዚህኛው ጋር እዚህ ጋር ክሊክ ሳደርገው እዚህ ጋር እንደምታዩት ተቀየረ። ምን ሆነ? ይሄ መመለሻ፣ ይሄ መውጫና ይሄ ሚኒማይዝ ማድረጊያ ሆነ ማለት ነው። ብዙ ሰዎች አሁን በዚህ በኩል መመለሻ ለምደል ሊሆን ይችላል፣ ገብታችኋል? በዚህ በኩል ሚኒማይዝ ልንፈልግ ስለምንችል ይሄን ቀይረን መጠቀም እንችላለን። እኔ ግን የምፈልገው እዚህ ላይ ስለሆነ ለመልሰው ማለት ነው። እያያችሁት ነው። በዚህ በኩል መመለሻ ባክ በተን ሆነ ማለት ነው። ሁለቱንም ያቀያይርልን፣ መሀሉ አይነካም። እቺናችን ግን ያቀያይርልናል ማለት ነው። እንደገና ደግሞ እዚህ ጋር ናቪጌሽን ታይፕ የሚለው ላይ ስንገባ በተን አለ። እዚህ ጋር በበተን መልክ ያስቀምጥልናል እዚህ ጋር ኢንተርፌሱን ማለት ነው። ስዊፕ ጌስቸርስ የሚል አለ እዚህ ጋር ደግሞ አይደል? እዚህ ጋር ደግሞ በምታዩት መንገድ ቁጭ ያደርገዋል ማለት ነው። እስኪ እንየው። ይሄ ይጠፋና በምታዩት መንገድ እዚህ ጋር በምታዩት መንገድ ይቀመጣል። እንደምታዩት ነው። ይሄው በምታዩት መንገድ እዚህ ጋር ይሄ መውጫ፣ እዚህ ጋር ሚኒማይዝ ማድረጊያ፣ እዚህ ጋር ደግሞ ባክ ማለቻ ማለት ነው። በዚህ መንገድ ይሄኛውን ካረኩት ደግሞ እዚህ ባለው ይቀያይረዋል ማለት ነው። ስለዚህ እኔ የምፈልገው በበተን ስለሆነ በበተን አድርገዋለሁ ማለት ነው። እንደምታዩት ነው በበተን ሆነ ማለት ነው። እሺ በዚህ መንገድ መጠቀም እንችላለን ይሄንን ማለት ነው። እንወጣለን። አሁንም ተመልሰን ወደ ዋናው ሴቲንግ እንመለስና አሁን ደግሞ የማሳያችሁ ምንድነው እዚህ ሰርች ባሯ ላይ አንዴ ክሊክ አድርጉና ሰርች አድርጉ። ምን ብላችሁ? አንሰሪንግ ብላችሁ
እንደምታዩት ነው። በምጽፉበት ሰዓት እንደዚህ ይመጣል። ሰርች ታደርጉትና እንደዚህ ከዛ እዚህ ጋር የመጀመሪያውም ሊሆን ይችላል ሁለተኛውም ችግር የለም ሁለቱንም ብንጠቀመው ያመጣልናል። እዚህ ጋር አንሰሪንግ ኤንድ ኤንዲንግ ኮልስ የምትላለች አይደል? ሁለቱም ጋር መጠቀም እንችላለን። እኔ ግን ይሄን ልንካው ክሊክ እናደርጋለን። ከዛ ወደ ውስጥ ያስገባናል። እዚህ ጋር ንኩ ይልናል ራሱ አያት እዚህ ጋር አንሰሪንግ ኤንድ ኤንዲንግ ኮልስ የምትለው ላይ ክሊክ እናደርጋለን። እዚህ ጋር በምንገባበት ሰዓት ሁለት ሴቲንጎች እዚህ ጋር መጥተዋል። ሁለት ኦፕሽኖች የመጀመሪያው ላጥፋው ቆይ ፕረስ ቮሊዩም አፕ ቱ አንሰር ኮልስ ይላል። ልክ ስልክ በሚደወልባችሁ ሰዓት ለእናንተ በሚደወልበት ሰዓት ማለት ነው ፕረስ ካረጋችሁ ከተጫናችሁት የቱን የድምጽ መጨመሪያውን የላይኛውን ልክ ለእናንተ ሲደወል አይታችሁ ድምጽ መጨመሪያውን ልክ አንዴ ጠቅ ስታደርጉት ስልኩን ያነሳልናል ማለት ነው። ስልኩን ያነሳልናል። የግድ ስክሪኑን መሃል ላይ ይዘን ወደዛ ምናምን ማንቀሳቀስ አይጠበቅብንም። የድምጹን መጨመሪያ አንዴ ጠቅ ስናደርገው ስልኩን ያነሳልናል ማለት ነው። እንደ ድሮአችንም በስክሪኑ መጠቀም እንችላለን። በድምጽ መጨመሪያውም አንዴ ጠቅ አድርገን ማንሳት እንችላለን ስልኩን ማለት ነው። ይሄንን ካበራ ነው ለመጠቀም እናበራዋለን፣ ለማጥፋት እናጠፋዋለን። እኔ ግን መጠቀም ስለምፈልግ አብረዋለሁ ማለት ነው። ሁለተኛው ደግሞ ፕረስ ፓወር ኪ ቱ ኢንድ ይላል። እዚህ ጋር ላጥፋውና ልክ ስልክ ተደውሎ አንስተን አውርተን ከጨረስን በኋላ ቀዩን ነክተን ነው አይደል የምንዘጋው? ቀዩን ነክተን እንዘጋለን። ግን ደግሞ በተጨማሪ የፓወሩን ስዊች አንዴ ጠቅ አድርገን ማጥፋት እንችላለን። እያወራን ልክ ስንጨርስ ቀዩን ከመንካት የፓወር በተኑን ጠቅ አድርገን ማጥፋት እንችላለን። ሁለተኛ አማራጭ አገኘን ማለት ነው። እሱን ለመጠቀም ምንድነው እቺን ክሊክ አድርገን እናበራለን ማለት ነው። ይሄ ነው ሁለተኛው ትሪክ ማለት ነው። እሺ እንወጣለን። አሁንም መልሰን እሺ የመጨረሻውን እናያለን። ወደታች እዚህ ጋር ሳውንድ ኤንድ ቫይብሬሽን የሚል አለ። እሱ ሴቲንግ ውስጥ እንገባለን። ዝቅ በምናደርግበት ሰዓት እዚህ ጋር ቫይብሬሽን ኢንቴንሲቲ የሚል አለ። እሱን አንዴ ክሊክ አድርገን እንገባና ይሄ ጥቅሙ ምንድነው? ይሄ ቫይብሬት ሲያደርግ ስልካችን ሲደወል ሊሆን ይችላል፣ ሜሴጅ ሲገባ፣ ኖቲፊኬሽኑ ሲገቡ ሊሆን ይችላል። ፓወሩ ምን ያህል ነው? በጣም ትንሽ ቫይብሬት ከሆነ እዚች ጋር ለምሳሌ እዚች ጋር ከሆነ ከፍ ማድረግ እንችላለን። በጣም ከፍተኛ ቫይብሬት እንዲያደርግ ዝቅ ማድረግ እንችላለን። ትንሽ ቫይብሬት እንዲያደርግ ይሄንን ፓወሩን የምንቆጣጠርበት ነው ማለት ነው። እሺ ተመልሰን እንወጣለን። አሁንም እዚህ ጋር ወደታች ታችኛው ላይ ሲስተም ሳውንድ ህዝባሪ ያደርግና ቫይብሬሽን ኮንትሮል የሚላል እሷ ላይ አንድ ክሊክ እናደርግና እንገባለን። ይሄ ደግሞ ምንድነው? ሳውንድ ድምጽ ማምጣት የትኛው ላይ ተፈልጋላችሁ እያለ ነው ማለት ነው። ለምሳሌ ታች ኢንተራክሽንስ የሚለውን ባበራው ልክ ስነካ ተቹን ጮአ እያለ ይጮሃል ማለት ነው። ይሄ ደግሞ ምንድነው? ስክሪን ሎክ አንሎክ ሎክ ህዝባሪ ያደርግና ሃይፈን ያደርግና አንሎክ ያደርጋል። ይሄን ካበራሁት ልክ ስልኬን ፓተርኑን ስከፍተውና ስዘጋው ድምጽ ያወጣል ማለት ነው። ይሄ ሶስተኛው ደግሞ ቻርጂንግ ነው። ልክ ቻርጂንግ ላይ ስንሰካው ድምጽ ያወጣል ማለት ነው። ቲቲን ምናምን የሚል ድምጽ ማለት ነው። ዲያሊንግ ኪፕ ፓድ የሚላል እዚህ ጋር ዲያሊንግ ኪፕ ፓድ። ይሄ ደግሞ ምንድነው? ልክ መደወያ ገብተን ስልክ በምንጽፍበት ሰዓት 09 ምናምን ብለን ጩጩ የሚል የሆነ ድምጽ አለ አይደል? የሚደብር እሱ ይበራል ማለት ነው። እናንተ በርቶ ከሆነ እዚህ ጋር ማጥፋት ትችላላችሁ። ይሄ ሁሉም አያስፈልግም ብዬ ስለማስብ ነው ያጥፍቻለሁ። እዚህ ጋር ደግሞ ሳምሰንግ ኪቦርዱን የሳምሰንግን ስንጠቀም ስንጽፍ ቴክስት ምናምን ጩጩ እያለ የሚደብር ድምጽ አለ። እሱን ከበራ እዚህ ጋር አጥፍተን መጠቀም እንችላለን ማለት ነው። እዚህ የታችኛው ደግሞ ቫይብሬሽን የሚል አለ። እዚህ ጋር ታች ኢንተራክሽን የሚል አለ። ኢንተራክሽንስ ልክ ይሄን ካበራሁት ልክ ታቹን በመነካበት ሰዓት ሁሉ ዝም ብሎ ቫይብሬት ያደርጋል፣ ያስጠላል ማለት ነው። ካበራ እዚህ ጋር አጥፉት። ሁለተኛው ዲያሊንግ ኪፓድ የሚል አለ። ይሄም ስልክ መደወሊያው ላይ ገብቼ በመነካካበት ሰዓት 09 ምናምን እያልኩኝ ዝም ብሎ ቫይብሬት 10 ያመጣብኛል ማለት ነው። ከበራ አጥፉት፣ አይጠቅምም። ሶስተኛው ናቪጌሽን
ጌስቸርስ የሚል አለ። ይሄን ካበራሁት እዚህ ጋር ያሉት በተኖችን በምነካበት ሰዓት ዝም ብሎ ቫይብሬት ያደርጋል ማለት ነው እነዚህን በተኖች ስጠቀም። ስለዚህም አይጠቅምም፣ አጥፉት። እዚህ ጋር ቻርጀር አለ፣ አራተኛው ቻርጀር አለ። ልክ ቻርጀር ስትሰኩ ቫይብሬት እንዲያመጣ ከፈለጋችሁ እዚች ጋር ብታብሯት አሪፍ ነው። እኔ አብርቼዋለሁ። ልክ ቻርጀር ስንሰካና ስንነቅል እዚህ ጋር ቫይብሬት ያመጣል ማለት ነው። የመጨረሻው ሳምሰንግ ኪቦርድ አለ። ይሄንን ኪቦርድ የሳምሰንግ ኪቦርድ ተጠቅመን በምንጽፍበት ቴክስት ልንልክ ለሰዎች በምንጽፍበት ሰዓት ዝም ብሎ ቫይብሬት ቲን እያለ ቫይብሬት ያመጣብናል ማለት ነው። ይህም አላስፈላጊ ነው፣ አጥፉት ማለት ነው። መብራት ያለበት ሜቢ ይሄ ብቻ ነው ብዬ እኔ በግሌ አምናለሁ። ሌላው ዝም ብሎ የማይጠቅም ነው ማለት ነው። እሺ የዛሬው ቪዲዮ ይሄንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ያድርጉ። ለሰዎች ማጋራት ከፈለጋችሁ ሼር፣ ለቻናላችን ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ ያድርጉ። ይሄን ሴቲንግ ተጠቀሙበት። ሳምሰንግ ላይ አልኩ እንጂ ሌላም ስልክ ላይ ሊሰራ ይችላል፣ ሞክሩት ማለት ነው። በዋነኝነት ግን ለሳምሰንግ ነው ይሄ ቪዲዮ የተሰራው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።